እኔ ብቸኛ ሆኜ አላልኩም። ነገር ግን ከዚህ በኋላ የኔ ሚስት እንደመሆንሽ ልታገኛቸውም አብረሻቸው የሚገባው ሰዎች ያንቺንም ክብር የሚመጥኑ የኔንም ያንቺንም ኳሊቲ ከፍ የሚያደርጉ ሰዎች ጋር መሆን አለበት ነው ያልኩት። እሺ ለዛሬ አልፌሻለሁ። ለቀጣዩ ግን የኔ መብት መከበር አለበት። ሲጀመር አንቺ ስለሆንሽ እንጂ የምታገስሽ ሌላ ሴት ብትሆን ኖሮ መለማመጥ ሆነ ከአንድ ቀን በላይ አብሬያት መውጣት አልወድም። ለአንቺ ስል ብዙ ነገሮችን እየቀየርኩ ነው። በይ በቃ ደህና ደሪ። እሱ እኮ እኔ ቅድም ስለተናገርኩት እኛን ለመበቀል አስቦ ነው። አሁን እየጠፍቶት ነው። እባክህ ሲሆን ሁሉንም ነገር ከራስሽ ጋር ታገናኝ። ተከታተልከኝ እንዴ? ንገረኝ በቃ። እኔ ምንድነው የምትፈልገው? ይሁንሽ በረሮ ነገር። አንቺ ደግሞ ምን ይፈልጋል ብለሽ ጭራሽ ነው ጽዮን ነው በረሮ ብለህ የምትሳደበው? ጽዮን ነው ስምሽ? ዋው በጣም ደስ ይላል። አንተ ማን ስለሆንክ ነው እኔ ነው የምትሰድበው? ልቀቀኝ ወንድሜ። ማን ስለሆነ ነው እንደዚህ የሚናገረኝ? ልቀቀኝ። ቢኒያም እባላለሁ። ያምን ምን ሲቀልድ ነው? የኦርዳናኩም ሲቀልድ ነው። አላፈቅርም ምናምን ስትይኝ እኮ ልፈትንሽ ብዬ እኮ ነው። ኧረ እባክህ ትሰማኛለህ? እኔ ጽዮን ነኝ። ማንም ሰው ቀልዶብኝ እንደዚህ ይቅርታ ማድረግ ምሽ የኔ አካባቢ ይቅርታ ምን ሆነሽ ነው? ደህና ነሽ? ምን አይነት ጥያቄ ነው የምጠይቀው? እንደዚህ እያለቀሽ እያየሁሽ ደህና ነሽ እላለሁ። ደህና ነሽ ግን? ስለጠየቅከኝ አመሰግናለሁ። ትንሽ ስለከፋኝ ብቻ ነው። አሁን በጣም ደህና ነኝ። ኧረ ቆይ አንዴ እባክሽ፣ ማግዝሽ ነገር ካለ ሜቢ ትነግሪኝ እባክሽ። ቁጭ በይ። አመሰግናለሁ። እኔ ምንም አይነት እርዳታ አያስፈልገኝም። አላመንሽኝም አይደል? አዎ ነገሩ የምታመን ሰው አይደለሁም። ባታምኚኝም ችግር የለውም፣ አላስጨንቅሽም። አንድ ሰው ግን እንደዚህ ቁጭ ብሎ እያለቀሰ ሳይ አይቶ የሚያልፍ አንጀት የለኝም። ስላሰብክልኝ አመሰግናለሁ። እንድትረዳኝ የምፈልገው ነገር ቢኖር ኖሮ ራሴ ነግርህ ነበር። ይልቅ ከምትሄድበት ቦታ ስላስተጓጎልኩ በጣም ይቅርታ። ቢኒዬ ወይ ግን ምንድነው እንደዚህ መጨናነቅ? አሁንም ከጽዮን ጋር ያለህን ነገር ነው እንደዚህ የሚያሳስብህ? አዎ አይዞህ፣ የሚያልፋል። እኛስ የሚያልፋል እያልን አይደል የተቀመጥነው? ምን እንዳረኳት እንኳን ሳላውቅ አኩርፋኛለች። ቢያንስ ምን አለ ቆይ ምን እንዳረኳት ብትነግረኝ። እሺ ተረጋጋ። መጨነቅ ራስን ከማሳመም ውጪ ለምንም ጥቅም የለውም። እስቲ ተረጋጋና ምን ተፈጥሮ እንደነበረ ወይም ደግሞ ያስቀየምካት ነገር ካለ ያላግባባችሁ ነገር ካለ እስቲ ራስን ቀስ ብለህ ፈትሽ። አንዳንዴ እኮ እኛ ሰዎች ያስቀይማቸዋል ብለን ማናስበውን ነገር በእነሱ ዘንድ አስቀያሚ ሆኖ ሊገኝ ይችላል። ብዙ ለማስታወስ ሞክሬያለሁ፣ ግን ምንም ነገር ሊመጣልኝ አልቻለም። ቆይ እንዳልከው ማታፈቅር ከሆነ አውቃለሁ፣ እሱን ማሰብ በጣም ይከብዳል፣ በጣም ያማል። ግን አንድ ሰው ወድሃለሁ ስላለክ ብቻ ይወድሃል ማለት አይደለም። ወይም ደግሞ አንተ ስለወደድከውና ስላፈቀርከው ያ ሰው ደግሞ ስለሳቀልህ ይወድሃል ማለት አይደለም። ግን ምን እያልሽ ነው እንዴ? እኔና እሷ እኮ ብዙ የሚገራርሙ ቀናቶችን አሳልፈናል፣ ብዙ አቅደናል። እኔ እንኳን ያቆምኩትን ስራ እኮ እንድቀጥል ያደረገችኝ እኮ በእሷ ግፊት ነበር። እኔ እኮ አትወድህም ወይም ደግሞ ተዋት እያልኩ አይደለም፣ ብዙ ነገር አላሳልፋችሁም እያልኩም አይደለም። ግን ራስህን አትጣ። ፍቅር ከናታና ከፉዬ በኋላ ምንም አስፈላጊነቱ እየታየኝ አይደለም። ሁለት የሚፋቀሩ ልጆች እስከ መጨረሻው ከተለያዩ ይህ አዲስ ፍቅር ቢቋረጥ ምንም የሚያስደንቅ ነገር አይደለም። ግን ዛሬ ምን ሆነሻል? ለኔ ማስብልኝ እንጂ ጽዬን እኮ ከመታስቢው በላይ አፈቅራታለሁ። የኔስ ልጅ ናታንን የማታፈቅሩ ይመስልሃል? ታስበው በላይ ታፈቅረዋለች። ግን ተመልከት፣ አይኗ እንደዛ እየተንከራተተ ማንም ሰው አልተረዳትም። እኔ ልጅ በጣም ናፍቃኛለች። እባክህ እንዳናገራት እንደው አንድ መንገድ ፈልግልኝ።
የፈለገችም ትምታኝ፣ ብቻ ልጄ ሰው ያስፈልጋታል። አንቺ ሁሌ የምታሳይን ጥንካሬሽን ምን እንደሚሰማሽ አናውቅ። ጉብዝናሽን የምታሳይ አይዞሽ። ደከመኝ፣ አሁንስ ደከመኝ። በቃ ሰው አይደለም፣ ይከፋኛል። ልጄ ስታዝን አጠገቧ እንዳላጽናናት ማንም ሰው እንዳያይ ሽንት ቤት ገብቼ አለቅሳለሁ። በቃ አልቻልኩም። አንቺ ብቻ ተረጋጊሽ። እኔ እንዴትም ብዬ ፈልጌ ይዤልሽ እመጣለሁ። አሁን አዲስ ሙሽራ ስለሆነች እሷን በቀላሉ ማግኘት ይከብዳል። አግቼም ቢሆን ይዤልሽ እመጣለሁ ያለሽበት ድረስ። ታግሽ እጠብቃለሁ። ሌላ ምን አማራጭ? ነበር። ግን አንቺ ደህና ነሽ እንዴ? ደህና ነኝ። ቆይ ምን ልሆን እችላለሁ? ምን እያየሽ ነበር? ምን ውጭ ምንም ነገር የለም። ምን እያየሽ ነው? አይ እንዴ ነፋስ እንዲገባ ብዬ እኮ በሩን ከፋፍቼው ነው። በቃ እንደዛ ከሆነ ስላስደነገጥኩሽ በጣም ይቅርታ። እሺ በቃ አሁን እኔ ልሂድ። አይ መስታወት እያየሁ ስለነበር በቃ እኔ ያልኩ ጨርሻለሁ። በቃ ኧረ ችግር የለውም። እኔ እኮ የኛውን ክፍል ስለምወድ ነው እንጂ ሌላኛውን ክፍል መጠቀም እችላለሁ። በድጋሚ ስላስደነገጥኩሽ በጣም ይቅርታ አድርጊልኝ። እሺ ልሂድ። ቆይ ትናንትና ማታ ምንድን ነበር የተፈጠረው? አይምሮ የፈጠረው ነገር ነው ወይስ ነፋስ ነበር? ወይኔ ጉዴ! እየፈራሁ ባልሆነ እኔ ያለ ልጅ እኮ ነኝ። እንዴት ነው የምፈራው? እንዴ ምን እያየሽ ነው? ኧረ ምንም ዝም ብዬ ነው። ባትነግሪኝም የሆነ ነገር እንዳለ አውቃለሁ። ማታም ሉሊት ላይ ያደረግሽው ነገር ሆን ብለሽ እንደሆነም አውቃለሁ። ኧረ እኔ አውቄ አይደለም። ታውቂያለሽ ደግሞ እኔ ሻይ አፍልቼ አላውቅም እና እንዴት ሰርቪሱ ላይ ሻይ ይኖራል ብዬ ላስብ እችላለሁ? እሺ እንዳልሽ ይሁንልሽ። እኔማ ጠዋት ላይ ፍራታ ስትመጣ ሉሊት ናታን እንደዛ ስለተናገረችው ልትበቀያትና ትምህርት ልትሰጫት መስሎኝ ነበር። ኧረ እኔ እንደዛ አላሰብኩም። ትዝ እራሱ አላለኝም። አንቺ ራሱ እንዴት እንደዛ እንዳሰብሽ አልገባኝም። ግን እኮ ልክ ነሽ። ሉሊት እንደዛ ስትናገር